እሺ ምን አገባ? ሱብሃንአላህ አንቺ የቤት ሰራተኛ ስተሪ ሰፈር ነዋሪ ነሽ? እንደ ሸረት አስመሳይሻ አይደለም እንዲነካኝ እሺ ቤት እንግባና እንደፈለግክ ትሆናለህ። አረ በዚህ በደረቅ ሌሊት ሰው አትረብሽ። አንቺ ሴትዮ አያገባሽም። ቆይ ለምንድን ነው በሰተ ላይ እንደርጎ ዝም ብትጠለቀበት? እማትገባ ከሆነ ግን ይኸውልህ ባልገባውም ለኖም ወይ ለማሜ ልደዊ አቃጣሪ። አረ በፈጠረ ኪራ እኔ ተናደድኩኝ ነው። እግር ምንድን ነው ጥፋት? ምንድን ነው ግን የጎደለብሽ? አንቺ ብቻ አይደለም። እንደዛ አይደለም። እኔ ከአንተ የጎደለኝ ምንም ነገር የለም። እኔ ጎደሎ ሆኜብሽ እንጂ ባሎን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተወደዳችሁ የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። እንደው ነባሮቹ ላይክ፣ ሸር በማድረግ አበረታቱኝ። አይታችሁን ላይክ እያደረጋችሁ ሸር እያደረጋችሁ ማለት ነው። የኔ ውድ ቤተሰብ ወይ አብረነታችሁ አይለኝ፣ ዛሬም ግዳፋችሁ አይለኝ። ላይክ ሸር አድርጉልኝ። ክፍል 53 ዛሬም ይዤ ብቅ ብያለሁኝ። ቪዲዮውን ስትጀምሩ ላይክ ሸር ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው ውዶቼ። ኪራ በጽናት ተስፋ የቆረጠ ይመስላል። ኪራ በተደጋጋሚ ጽናትን ሊጠይቃት ቢሞክር ጽናት ታወኝ አልፈልግም ብላ አለችው። እሱም ፊት ለፊት እያየሽኝ አልወድህም ብለሽ ንገሪኝ አላት። ላንተ የምገባ ሴት አይደለሁም አለችው። ኪራም ወደ ውጭ ወጥቶ መጠጥ ጠጥቶ ሰክሮ ነበር። ሲመጣ አግኝታው ነበር። ጽናትም መሆና ነው ብላ ኪራን ስጠይቀው አንቺ ምን አገባሽ? የቤት ሰራተኛ አይደለሽም? ተቤቴ ውጪ አላት። ውጪ ብሎ አባረራት። ኪራ በጽናት ተስፋ የቆረጠ ይመስላል። ውጪ ብሎ አስወጥቷት በሩን ዘጋ። ተስፋ የቆረጠ ይመስላል። ልቡ የተሰበረ ይመስላል። ኪራ በተደጋጋሚ አልፈልግህም ብላ ስለነገረችው ኪራ ተስፋ ቆርጧል ማለት ነው። እና ሀሴት በጣም እየተቀራረቡ ነው። ጽናት ለሀሴት ጥሩ እድል እየፈጠረ ይላል ነው። ሀሴትና ኪራ ሁላቸውም የተጎዱ ስለሆነ ልባቸው አሁን ላይ እርስ በራሳቸው መጸናናትን እየፈጠሩ ነው። በተለይ ሀሴት ኪራን እየቀረበችው እያቀፈችው ነው ማለት ነው። እና እየተቀራረቡ ነው ማለት ነው። ስለዚህ ኪራ ወደ እሷ እየተቀራረበ ነው። ጽናት ይህን ነገር በግልጽ መናገር አለባት። ወደ ፍቅር እንደሚቀየር የታወቀ ነው ማለት ነው። ያላት አማራጭ የመጨረሻ ለኪራ ቶሎ ብላ መናገር ነው። ይሄ ካልሆነ ጽናት በራሷ ጊዜ ፍቅሯን አስተላልፋ እየሰጠኝ ነው ማለት ነው።
እና ውዶቼ ይህንን ቪዲዮ ላይክ ሼር እያደረጋችሁ አበረታቱኝ። ኢንሻአላህ በቀጣይ እንመጣላችኋለን። ለቤቴ አዲስ የሆናችሁ ላይክ ሰብስክራይብ አድርጉ። ኢንሻአላህ ቀጣይ ይዘናችሁን ብቅ እንላለን። ይህንን ቪዲዮ ላይክ ሼር አድርጉ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እህታችሁ እናላችኋለሁ። ኢንሻአላህ ጥሩ ነገር እንደምለቅ